በአንጎላችን መሃል የሚገኘው ጴንኤል እጢ ሶስተኛው አይን ሳይሆን የመጀመሪያው አይን ነው። የአንጎላችን አይን የመጀመሪያው አይናችን ሲሆን ይህንን ዓለም የምንመለከትባቸው ሁለቱ አይኖች ከአይምሯችን አይን ቀጥለው የመጡ ይህንን ልኬት የምንረዳባቸው መመልከቻዎች ናቸው። የተለያዩ ልኬቶች ላይ መኖር የምንችል ፍጥረታት ስንሆን ጴንኤል እጢም ደግሞ መንፈሳዊን ዓለም የመመልከት አቅምም አለው። በምናብ በአእምሯችን ውስጥ ምስሎችን በምንስል ሰዓትና ውሰት ስናካሄድ ወይም ደግሞ አካላችንን ለቀን ሌሎችን ልኬቶች በምናብ መንፈሳዊን ዓለም ስንጎበኝ ይሁ የንቃተ ህሊና መቀመጫ የሆነው ጴንኤል እጢያችን ነው እየተመለከተ የሚገኘው። ዙሪያውን ከበው የሚገኙ መስታወት የሚመስሉ ብርሃንን የሚወነጥቁ የሚቀበሉና የሚያንጸባርቁ ህዋሳት የተሞላ ሲሆን መንፈሳዊ አብርሆት ንቃተ ህሊና በምንልበት ሰዓት እነዚህ ህዋሳት በውስጥ ብርሃንን በማመንጨታቸውም ነው። የጥንት መጣጥፍትን ስንመለከት ፈጣሪን በአንጎል ውስጥ በመሳል ሲያስቀምጡ እናያለን። ይህም ጴንኤል እጢ የፈጣሪ ኃይል ማደሪያ ሲሆን ዘፍጥረት 32:30 ላይ ያዕቆብ ፈጣሪን አይቶ ጴንኤል ማለቱ ይህንን እጢ ጴንጤኤልን የሚያመለክት ሲሆን ኢትዮጵያውያንም ራእየ እግዚአብሔር በማለት የመጀመሪያው አይናችን እንጂ ሶስተኛው አይናችን እንዳልሆነም ገልጸዋል። ይህንን እጢ ወይም ደግሞ የመጀመሪያ አይናችሁ የበለጠ ለመጠቀም የምትሹ ከሆነ የተለያዩ እውቀቶችን መሰብሰብና ራሳችሁን በአርምሞና በጽማዌ በማወቅ የበለጠ የመጠቀም እድል ታገኛላችሁ።